የመዳም ቅመም ካሎች እስክሮናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የመዳም ቅመሞች እናንተ ይመለከታል አንዳንድ ነገሮች ላችሁ ፈልጋለሁ ማለት ነው። ከኔ በፊትም በኋላ የሚመጣችሁ ሰዎች ማለት ነው። እና አረቦች ጋር ሲሰሩ አረቦች ጋር ሲኖሩ ከኔ ተምሩ ከኔ ከተማርኩት ነገር ማካፈላችሁ ነገር ነው ማለት ነው። ይሄ ነገር እንመላችሁ ነበር አረቦችን በአንደኛ ደረጃ ላይ አረብ ጋራ ሚስጥር አለማውራት፣ የራሳችሁ ሚስጥር አለማውራት። ለምሳሌ ወልደሻል እየተባልሽ ራሱ ያልወለድሽ ያላገባሽ ራሱ እኮ ያው ወልጃለሁ አግብቻለሁ ነው ማለት ያለባችሁ። በቤተሰቦቻችሁ ያላቸውንና በልጆቻችሁ ያላቸውን እንትን በቃ ኃላፊነት ይሰጧቸዋል ቤተሰባቸው ማለት ነው። አግብቻለሁ ልጅ አለኝ ወልጃለሁ ነው የሚባለው እና ይሄን ተጥባችሁ ነው ቃላችሁ ያርፋል ማለት ነው። ሁለተኛ ደረጃ ላይ ደግሞ አለማዋሸት። አረብ በሁሉም ሰው በፊት ውሸት አይወድም፣ ግን ከአንድ ሰራተኛ ከአንድ ሰው ቤተሰብ ስትሰራ የሰዋሽ ታማኝነቷን ይቀንስባታል ማለት ነው። ሶስተኛ ነገር ደግሞ ምግብ ካልበላችሁ እናንተ ትሞታላችሁ፣ ካልበላችሁ በሽተኛ ትሆናላችሁ። ምግብ እነሱ በፊታችሁ ማቆም የለባችሁም። ራሳችሁ የሰርታችሁ ሆነ የድማችሁ ነገር መብላት አለባችሁ። ለምሳሌ የሰራ ምግብ ካለ እነሱ ያስቀምጡት ላይሆን እንጂ የእናንተ ራሳችሁ ሰርታችሁ ምግብ ከፊታቸው ብሉ። ምክንያቱም አንድ ሰው ሳይበላ ይሰራል ማለት ነው። አራተኛ ነገር ደግሞ ደሞዛችሁን በዛው በሰዓት ለመቀበል ሌላ አንድ የተማራችሁ አረቦቹ በቃ በዛች ሰዓት ነው ጊዜ ማራችሁ የሚሰጣችሁ፣ ግን እየተለፋችሁ ካስተማራችሁ ያሳልፋሉ እና ደሞዛችሁን ለፍታችሁ ሰርታችሁ ስለምትገኙ ደሞዛችሁን በሰዓት ለመቀበል ሞክሩ። አምስተኛ ኢጃዛ አታብዙ። ኢጃዛ ሲበዛ ብዙ ነገር አረቦቹ ከተበኙ ሰዓት ብዙ ነገር አይተው እናንተን በቃ እናንተ እንዲቀመጡ ተጠቅሞ እናንተ ሊቀይሯችሁ ይችላሉ ማለት ነው። ለምን ተጠቅሙ? ስድስተኛው ደግሞ ምንድን መሰላችሁ? የግል ንጽህና የሚጠብቁት አለ፣ ግን ስራ ሲበዛብንና የግል ንጽህናችንን ካልጠበቅን አረቦች የሚመቻቸው ነገር ነው ማለት ነው። ንጽህና ስድስተኛ። ሰባተኛ ላይ ደግሞ በቤት ውስጥ ወንድ ልጅ ካለ እነሱ መነጋገርም ሆነ እነሱ ጋር መሳቅም ሆነ በቃ አየሽ ነገር ነገር ሲያነግሯችሁ በቃ ስራችሁ የሚመለከተው ነገር ካልሆነ እነሱ ለማውራት ክልክል ነው። እነሱ ጋር የምታወቅ ሰዓት ያነገሩ አረቦች ሊያስቡ የሚችሉት ይህንም ይመስላል። ስምንተኛ ደግሞ ማለት ነው ስምንተኛ ከቤት ያለ ሰው በሙሉ ልጆቻቸውን ጋር ሊሆን ይችላል፣ ሊኖራችሁ ይችላል፣ ህፃን ሊኖራችሁ ይችላል። እነሱ ጋር ተከባብራችሁ መኖር ይኖርባችኋል ማለት ነው። እና መከባበር እነሱ ጋር ተከባብራችሁ ሴቶችን ጋር ሊሆን ይችላል፣ ሰውየውን ጋር ሊሆን ይችላል፣ ሁላችሁም ጋር ስራችሁን ቀጥታ መከባበር አለባችሁ። ዘጠነኛ ደግሞ የእንቅልፍ ሰዓታችሁን ማስከበር አለባችሁ። ስራ ነው፣ ስራችሁን ስሩ፣ ጀዋላችሁን ጥላችሁ። የእንቅልፍ ሰዓት ደግሞ የእንቅልፍ ሰዓት ነው፣ የምግብ ሰዓት ደግሞ የምግብ ሰዓት ነው። ሁሉም ሰዓት አለው። እና ደግሞ ማለት ማሰለኝ የመጨረሻው ነገር ደግሞ መሰላችሁ እንትን ነው ይሄ ጀዋል በቃ አረቦች በጣም የሚጠሉት ነገር ቢኖር ጀዋል በስተቀራችሁ ብታቆሙ ስራችሁን እስከሚጨርሱ የተመረጠ ነው። ስራችሁን ከጨረሳችሁ በኋላ ትንሽ ሰዓት አራችሁ ጀዋላችሁን ተጠቀሙ እላለሁ። እና ይሄን መስከረም የተማርኩት ነገር በዚህ በጣም አመሰግናለሁ። ንስር ፋሚሊ እባካችሁ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። እኔ አንዲት እህታችሁ ነኝ እና በጣም የምወዳችሁ በጣም አከብራችኋለሁ።